አይኗን ተመልከቱ አይኗ ከፍ ብሎ ይሳላል በአይነ ምህረት በበጎ ምህረት ልጆቿን ስለምትመለከት ነው ከናፍሮቿ ግን ጠበብ ተደርገው ይሳላሉ እመቤታችን የጽሙና ህይወት እንጂ የንግግር ህይወት የላትም አትናገርም እመቤታችን ብትናገርም ለምስጋና ነው ስለዚህ ከናፍሮቿ እንዲሆነው ይሳላሉ ልጇ ኢየሱስ ክርስቶስ እጇን ይዞ ይሳላል ጣቷን ተመልከቱ ይሄ ጣቷ እቺ ስዕል ናት መራሂተ ፍኖት የምትባለው ጣቷ ወደ ልጇ ይጠቁማል ማለት ነው አያችሁ ወደ ልጇ ነው የምትጠቁመው ህይወት ወደ ሆነ ወደ ልጇ ታደርሳለች ለዚህ ነው ሌላው ኮከብ ግንባሯ ላይ ይደረጋል እዚህ ጋር ተመልከቱ አንድ ኮከብ አለ እዚህ ጋር አንድ ኮከብ አለ ስንት ኮከብ አለ ሁለት ኮከብ አለ አንዱ እዚህ ትከሻዋ ልጇ ሸፍኖታል ይሄ ኮከብ የአብና የመንፈስ ቅዱስ ምሳሌ ነው የሰማችሁ ነው ይሄ ተሸፈነው ኮከብ የሸፈነው ግን የማን ምሳሌ ነው የወልድ የልጇ ምሳሌ ነው ማለት ነው ሌላ ሶስት ኮከብ እዚህ ጋር መደረጉ በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ንጽሕት መሆኗን ያመለክታል ረድኤቷ በረከቷ ይደርብን ስለዚህ በዚህ መልኩ የልሷን ፊት የልጇን ፊት ወደ ምእመናን ዞሮ ይታያል እሱም የለበሰው ቀዩ ከውስጥ ቀይ ነው ከላይ ነጭ ነው ቀይ ደሙን አፍስሷል አይደለ ደሙን አፍስሶ ቀርቷል እንዴ ትንሳኤውንም ስለገለጠ ነጭ ይለብሳል ማለት ነው ለዚህ ነው እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳው ቀይ ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ ወደ ቤተ መቅደስ በመጣሽ ጊዜ ነጭ እንደ አምላክነቱ ቀይ ደግሞ ስጋን ተዋህዷል ስለዚህ በዚህ መልኩ የእመቤታችን ስዕል ይሳላል እዛ ጋር ቅዱስ ሚካኤልን ታዩታላችሁ ጦርና ሰፍነግ ይዟል ጦሩ ጌታ የተወጋበት ጦር ነው ሰፍነጉ ሐሞት የጠጣበት ምሳሌ ነው በዚህ ጋር ደግሞ መስቀሉን ይዟል በሌላ ስዕል ላይ ደግሞ አኪለሶኩን ቀኖትን ይዞ ቅዱስ ገብርኤል ይታያል ስለዚህ የእመቤታችን ስዕል ተአምር ያደርጋል በረከት እናገኝበታለን በዚህ ቦታ የሰበሰበን አምላክ ስሙ የተመሰገነ ይሁን